ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው ቀኑን በፈገግታ የሚሞሉ አዲስ አስቂኝ አኒሜሽን ቀልድ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ፈታ በሉ። ችንክሉ ናና እባክህ ቶሎ ወደዚህ ና። የሴት ጓደኞቼ ጋር ስብሰባ አለኝ። ስብሰባው የሚሆነው በዋትሳፕ እና ፌስቡክ ሲሆን ከኔ ጋር በኦንላይን መገናኘት እንደሚጀምሩ ነግረውኛል። እንዴት ነው መጠቀም የምችለው? ናና እርዳኝ። ዳውንሎድ ለማድረግ ማግዘኝ እስቲ። እናቴ በአሁኑ ሰዓት እኮ ዋትሳፕ እና ፌስቡክ ዳውንሎድ ለማድረግ በጣም ውድ ሆኗል። ከዚህ በፊት ዋትሳፕ እና ፌስቡክ በነፃ ዳውንሎድ ማድረግ ይቻል ነበር። አሁን ግን እማዬ እሱን ለማግኘት ትንሽ ክፍያ መክፈል ተጀምሯል። ፌስቡክን ሆነ ዋትሳፕን ዳውንሎድ ለማድረግ የክፍያው መጠን ደግሞ የሚወሰነው ዳውንሎድ በተደረገበት ጊዜ ላይ ነው። ጠዋት ይሁን ወይም ደግሞ በቀኑ ሰዓት ማለት ነው። እና እማዬ አሁን ከሰዓት ነው። ስለዚህ ለከሰዓት ሰብስክሪፕሽን ደግሞ 500 ብር ያስከፍላል። ግን ለዋትሳፕ 1200 ነው። ምክንያቱም ዋትሳፕ ከፌስቡክ ይልቅ የበለጠ የተወሳሰበ ስለሆነ ነው። እናም እማዬ ገንዘቡን አሁኑኑ ብትሰጪኝ ሁሉንም ነገር ላንቺ ስላስተካክልልሻለሁ። የምትፈልጊውን ወዲያውኑ ዳውንሎድ አደርግልሻለሁ። ምን ችንክሉ? ምንድነው ችንክሉ? ለዋትሳፕ 1000 ነው ያልከው? ኧረ አይደለምማ 1200 እኮ ነው። 1200 ነው ያልኩት። እሺ ታዲያ ለፌስቡክ ደግሞ ስንት ነው? ለአሁን ከሆነ ከሰዓት ስለሆነ 500 ነው። ግን ይህ ዋጋ ወደ አመሻሹ ይጨምራል። ምክንያቱም በሰዓት በጊዜው ላይ የሚወሰን ስለሆነ ነው። አንድ ላይ 1700 እንደዛ ነው። አንድ ላይ የሚሆነው እንደዛ ነው። እማዬ ያው የሀገሪቱ የአሁኑ ሁኔታ የኑሮ ውድነት እንዲሁም ኢኮኖሚ መጥፎ ስለሆነ ነው እንደዚህ የጨመረው ዋጋው። እሺ ግን ታዲያ የዋትሳፕ እና የፌስቡክ ክፍያ የምትፈጽምበት ቢሮአቸው የት ነው የሚገኘው? ቦታውን ልትነግረኝም ይገባል። እንዴ እማዬ ወደ ቢሮአቸው እኮ መሄድ አይጠበቅብኝም። ከሰራተኞቻቸው አንዱ ከኛ ቤት በታች ነው የሚኖረው። ገንዘቡን ስጭኝና ወደ ቤቱ ሄዳለሁ፣ ክፍያውንም እከፍላለሁ። እንዲሁም ስልክሽን እሰጠውና እሱ የሚያስፈልጉትን ነገሮች ሁሉ ያሟላል። ዋትሳፕና ፌስቡክም ዳውንሎድ ያደርግልሻል። እንዴ በቃ እውነትህን ከሆነ ና ገንዘቡን ውሰድና ክፍያውን ወዲያውኑ ፈጽም። እሺ ስብሰባውን በቶሎ መሳተፍ አለብን። እማዬ አገኘሁሽ። በሚቀጥሉት 5 እና 10 ደቂቃዎች ውስጥ ዋትሳፕ እና ፌስቡክ በስልክሽ ላይ ዳውንሎድ ማድረግ ትችያለሽ። አሁን ዳውንሎድ አርጌ በቶሎ እመለሳለሁ እማ። እንዴ ችንክሉ ና በስብሰባችን የቡድን ውይይት ውስጥ የተላከልንን መልእክት ተመልከት። ይኸው እንዲህ ይላል፣ ገንዘብ አትስረቁ፣ ከሰረቃችሁ ግን ችግር ውስጥ ትገባላችሁ፣ ራሳችሁም ላይ ጣጣ ታመጣላችሁ። አይ ይገርማል! እንዴት ላኩት! ቴክኖሎጂ ይገርማል። እንዴ እናቴ እውነትሽን ነው? እማ ቆይ ይህን መረጃ ከየት ነው ያገኘሽው? ንገሪኝ እስቲ። ከፌስቡክ ነው ወይስ ከዋትሳፕ ላይ? ይህንን ያገኘሁት ከዋትሳፕ ነው። የዋትሳፕ ግሩፕ ሜምበር ነው በግሩፑ ላይ ይህንን መልእክት ያጋራው ሼር ያደረገልን ማለት ነው። ግን እማዬ ይህንን እያነበብሽ ባለበት ሰዓት እንኳን ከዋትሳፕ የደንበኝነት ምዝገባ ላይ እኮ 20 ብር የአየር ሰዓት እንዳወጣሽ ታውቂያለሽ? ግን እንዴ ማለት እማዬ በቃ ኧረ ማለት አያስፈልግም። አንድ ጊዜ የተላከ መልእክት ለማንበብ 20 ብር ያስወጣል። አንቺ ለመላክ ከፈለግሽ ደግሞ 50 ብር ያስወጣል። እናም በዚያ አኳኋን የደንበኝነት ምዝገባው በቶሎ ያልቅብሻል። አይ በፈጣሪ ስም ችንክሉ ና እስቲ ይህንን መልእክት ተመልከት። ይህ መልእክት ጌታ ኢየሱስን የምትወዱ ከሆነ 7 ጊዜ ተባረክ ያለው እያላችሁ ጻፉና ለ7 ሰዎችም ሼር አድርጉት ይላል። በ30 ደቂቃ ውስጥም ታምር ታገኛላችሁ ይላል። ና ልጅ ችንክሉ ከኔ ጋር አብረ ይህንን በረከት ማግኘት መቻል አለበት። አብረን ከኔ ጋር ትላለህ። እኔ ተባረክ ያለው ተመስገን አምላኬ አሜን። እኔ ተባረክ ያለው ተመስገን አምላኬ አሜን። እኔ ተባረክ ያለው ተመስገን አምላኬ አሜን። እሺ ስልኩን ውሰድ ችንክሉ፣ እርዳኝ እባክህ። ለአባትህ ለአክስትህና ለሌሎች 7 ሰዎች ይህንን መልእክት ትልካለህ። ቶሎ በል ፈጠን ብለህ ውሰደውና ወዲያውኑ ላክልኝ። እሺ እማዬ ይኸው ለ7 ሰዎች መልእክቱን ልክ ያለው። በ30 ደቂቃ ውስጥ በረከትሽን እናያለን፣ ታምራቱንም እንመለከታለን። ችንክሉ 30 ደቂቃ ከ30 ደቂቃ በላይ ሆነው እኮ ግን እስካሁን ምንም ታምር አልተመለከትኩም። እንዴ ምንድነው? እስካሁን ምንም ነገር አልተፈጠረም። ለምንድን ነው? ወይ እማዬ ይህ እኮ የተፈጠረው ዋትሳፕን ለመጠቀም የተሞላው የአየር ሰዓት ስላለቀብሽ ነው። በድጋሚ 1000 ብር መሙላት አለብሽ። ከዛ ታምራቱንም በረከቱንም ማየት ትችላለሽ። ሃሃ ኦኬ አሁን ገባኝ። ስለዚህ የበረከት ታምራችን አየር ላይ ቀርቷል ማለት ነው። ናና ይህንን 1000 ብር ለአየር ሰዓት መግዣ ወሰድና ስለዚህ የበረከት በቤታችን ይገባል።
እማዬ ቢበዛ 30 ደቂቃ ነው። በረከትሽ ለጊዜው ለመውረድ ትንሽ ጊዜ ነው የቀረው። የእኛን የታምራት በረከት ማየት እችላለሁ። 5 ደቂቃ ብቻ ነው የቀረው። ሰዓቱ በቶሎ እንዲደርስ ሌላ ተጨማሪ ብር ስጪኝ። ወይኔ ሩኪ ተመልሰሻል እንዴ? እንኳን በደህና መጣሽ የኔ ውድ እህት። ውይቴ አመሰግናለሁ። ለተወሰነ ጊዜ በዋትሳፕ ላገኝሽ ብዙ ጊዜ ሞክሬ ነበር። ብዙ መልእክቶችንም ልኬልሻለሁ፣ ግን ለአንዳቸውም እንኳን ምላሽ አልሰጠሽኝም። ቆይ ምን ተፈጥሮ ነው ያልመለስሽልኝ? ሩኪ ውድ እህቴ፣ ዋትሳፕን ለመጠቀም የተጠየቅኩት ገንዘብ በጣም ብዙ ስለሆነብኝ ነው። ከሌላ ሰው መልእክት ሲደርሰኝ 20 ብር ለአየር ሰዓት ይወስዳል። መልእክት ብልክ ደግሞ እኔ ወደ ሌላ ሰው 50 ብር እንዲሁ ይቀንሳል። ወይ ጉድ! መከሬን በለውኩ። ሃሃ አይ አክስቴ፣ እርግጠኛ ነሽ ግን አንቺ የምትጠቀሚ ዋትሳፕን የምንጠቀመው ዋትሳፕ ነው? አይ አክስቴ ሩኪ፣ ወደ መጣሽበት አባትሽ ቤት መመለስ ያለብሽ ጊዜ አሁን ነው። በእኛ ቤት ውስጥ ተቀባይነት የለሽም፣ አንወድሽም፣ አንፈልግሽም። እባክሽ ወደ ቤትሽ ሂጂ። እማዬ፣ አክስቴ ሩኪ ለአንቺ መጥፎ ተጽዕኖ እያሳደረችብሽ ነው እና እሷም መጥፎ ነገሮችን ታስተምርሻለች። አክስቴ ሩኪ የቤት ውስጥ ክፋት መሆኗን መቀበል አለብሽ። ምክንያቱም እሷ ካለችማ በአንቺና በአባቴ መካከል እንዲሁም በአንቺና በእኔ መካከል ችግርና የቤተሰብ ጸብ እንደምትፈጥር መገመት አያዳግትም። እማ ወደ ቤቷ እንድትሄድ ንገሪያት። ምን ሆንክ ችንክሉ? ከአክስት ጋር በዚህ መንገድ መነጋገር እንደሌለብህ ነግሬ ነበር። ምን ነው? ምን የተለየ ችግር ተፈጠረ? ንገረኝ እስቲ። ቆይ ለምንድን ነው ሩኪን ያልወደድካት? ምክንያቱን ንገረኝ። አክስቴ ለሱ ብለሽ አትቸገሪ፣ ችግር የለውም። ችንክሉ ሁል ጊዜ እንደዚህ አይነት ባህሪ ያመጣል። ሌላ ጊዜ ቢሆን ኖሮ በተፈያቸው ነበር፣ ግን አንቺ እዚህ መሆንሽን በማክበር ቢከለድብኝም ዝም ማለት አለብኝ። እማዬ እስቲ ሰዓቱን ተመልከቺ። በጣም ዘግይቷል እኮ። ሁላችንም አሁን መተኛት አለብን። እንሂድ። ሃሃ ችንክሉ፣ አሁን እኮ ገና 2 ሰዓት ብቻ ነው ያለፈው። እርግጠኛ ነኝ ግን አንተ ልጅ ጤነኝነትን ማስመረር አለብኝ አይደል? በዚህ ልጅ ችንክሉ ላይ ምን አይነት ችግር እንዳጋጠመው አላውቅም አክስቴ። ለማንኛውም ስለ ዋትሳፑ የክፍያ ሁኔታ ታሪክ ምን እንደተፈጠረ ለማወቅ በጣም ጓጉቻለሁ። እስቲ እስከ መጨረሻው አንድ በአንድ ምንም ሳታስቀሪ እንድትነግሪኝና ስለሱ ማወቅ እፈልጋለሁ። እማዬ፣ በእኛ የቤተሰብ ዘር ሐረግ ውስጥ ሐሜት ነውርና አጸያፊ ነው። እናቴ ምንም ስለተፈጠረ ነገር መናገር የለብሽም። እነዚያ ሁሉ ነገሮች መናገርም አይጠበቅብሽም። ሁልጊዜ አክስቴ በውጪ ሰዎች ላይ ስለሚነሳ ሐሜትና ነገር ፍላጎት ያላት ሴት ናት። ችንክሉ ዝም ብለህ አሁኑኑ ወደ መኝታ ክፍል ግባ እሺ። ምን እየሆነ እንዳለ አልገባኝም ሩኪ። ይኸውልሽ ችንክሉ፣ ይህንን ዋትሳፕ እና ፌስቡክ ለመውረድ ከረዳኝ ጊዜ ጀምሮ ብዙ ብር ለዳውንሎድ እና ለአየር ሰዓት እየከፈልኩ ነው። 5000 ብርም ለሁለቱም እስካሁን አስወጥቶኛል እና ደግሞ ይህም ራሱ እስካሁን አልቆ ይሆናል። መልእክት በምልክበት ጊዜ ሁሉ መልእክትም ሲደርሰኝ ለየነዱ ገንዘብ ያስከፍለኛል። ምን ውይ አክስቴ፣ ዋትሳፕ እና ፌስቡክ እኮ የኢንተርኔት ግንኙነት አገልግሎት እስካለሽ ድረስ በነፃ ማግኘት ትችያለሽ። ምንም አይነት ክፍያ መክፈል አይጠበቅብሽም። ወይኔ ጉዴ ፈላው። አክስቴ ምን አልሽ? ወይኔ ጉዴ ፈላ። በቃ ወይኔ ጉዴ ፈላ።